ጤና ይስጥልኝ ቤተ እስራኤሎች እንደምሰነበታችሁ እያልኩ ነው ወደ እናንተ መጣውና ዛሬ የፈረንጆችን የሚሉትን መከራችን የሚያበሉንን ተወንድሞቻችን ጋር ተራባንም ኢትዮጵያም ጋር ሆነው ያልተጻፈ ሚስጥር ሕገ ኦሪት አለ ቶራ በአልፔ እያሉ የሚጠሩትን ያልተጻፈ ድብቅ ኦሪት እግዚአብሔር ለሙሴ የነገረው ሙሴ ያልጻፈው ቶራ በአልፔ በአፉ ብቻ የነገረው ሕግ አለ እያሉ መከራም ያበሉና ውሸት ነው ወይስ እውነት ነው? ይህን ለመመርመር ወዴት ነው መሄድ ያለብን? ይህን ለመመርመር የምንሄደው ወደ ኢያሱ ወልደ ነዌ መጽሐፍ እሱ አባ ሙሴ ከሞተ በኋላ ይኸው ኢያሱ ወልደ ነዌ አባታችን እሱ ነው እስራኤልን የመራ ይችን ሀገር እስራኤልን ቅዱሱን ሀገር ያወረሳቸው ኢያሱ ነው። እና እግዚአብሔር አባ ሙሴ ከሞተ በኋላ ኢያሱን ሲነጋገረው ይኸው ይችን ሀገር ይችን ኢየሩሳሌምን የክናንን ምድር ለናንተ እሰጣችኋለሁ፣ ነገር ግን ይህም የሆነው ሕጌን ስትጠብቅ ብቻ ነው እያለ ያዘዘው። እንዴት ያለው ሕግ ነው? ራባናት እነዚህ ፈረንጆች አይሁድ ቶራ በአልፔ አለ ያልተጻፈ የድብቅ ምስጢር ኦሪት አለ እያሉት የሚሉትን ነው ወይስ እኛ የምናውቀውን የተጻፈው ሕገ ኦሪት ብቻ ነው ሙሴ የተቀበለው? እንዴት ያለ እንደሆነ ከዛ ነው የምናገኘው ወገኖች። እና አሁን ወደ መጽሐፍ ኢያሱ ወልደ ነዌ ምዕራፍ 1 ከዛ ነው የምንሄደው። እና ይችን ሀገር ለባሪያዬ ለሙሴ እንደነገርኩተይ እንደማልኩለተይ ይችን ሀገር አወርሳችኋለሁ፣ ነገር ግን ሕጌን ጠብቅ፣ ሙሴ ያዘዘህን ሕጌን ብቻ ጠብቅ፣ ከዛ ፈቀቅ አትበል እያለ እግዚአብሔር አዘዘው። እና ምን ላይ የምናገኘው ቁጥር 7 ይጀምራል። ነገር ግን ጽና እጅግም በርታ አለው እግዚአብሔር አባ ኢያሱን። እግዚአብሔር ነው በርታ የሚለው አባ ኢያሱን። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ። ይኸው ተመልከቱ እንዴት ያለ ሕግ እንደሆነ ገና አናውቅም። የተጻፈን ነው ወይስ ሌላ የሚስጥር ሕግ አለ አናውቅም ገና። ግን ከዚህ ላይ የሚለው ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ ነው ያለው። አድርገው በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ይኸው ከሙሴ ሕገ ኦሪት ከሰጠህ ከዛ ወደ ቀኝ ወደ ግራ አትበል። ግና ከዚህ ድረስ ሚስጥር ኦሪት እንዳለ እንደሌለ ገና አናውቅም። ወይስ የተጻፈው ብቻ ነው? ይህን አናውቅም ገና። አሁን ቁጥር 8 ተመልከቱ እንዴት ያለው ሕገ ኦሪት ነው። እግዚአብሔር ኢያሱን ከዚህ ፈቀቅ እንዳትል ጠብቀው እያለ የሚያዘው ተመልከቱ። ቁጥር 8 የዚህ ሕግ መጽሐፍ ከአፍህ አይለይ። ተመልከቱ ወገኖች እንዴት ያለ ኦሪት ነው አባ ሙሴ ለኢያሱ የሰጠው። እግዚአብሔር ያዘዘውን በቃሉ በቅዱስ ቃሉ እግዚአብሔር የሚያዘውን ሁሉ አባ ሙሴ በጆሮው እየሰማ በእጁ እየጻፈ መጽሐፍ ቅዱስ አድርጎ ሕገ ኦሪቱን ሙሴ ኦሪት ለኢያሱ ያስረከበው የሰጠው ያወረሰው ለእስራኤል ሁሉ ይህን ጠብቁ፣ ይህን አድርጉት፣ ከዚህ ፈቀቅ አትበሉ እያለ እና እግዚአብሔር አሁን እንዴት ያለውን ሕግ ነው ጠብቅ የሚለው? ሚስጥር ሌላ አለ አላለም። የዚህ ሕግ መጽሐፍ ከአፍህ አይለይ ነው ያለው። ከዛ ቀጥሎ ምን ይለዋል እግዚአብሔር አባ ኢያሱን? ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። ተመልከቱ ወገኖች። እና ይህን መጽሐፍ አለው የተጻፈበትን ሁሉ የተጻፈ ሕግ ሁሉ ትጠብቅና ታደርገው ዘንድ ሌላ ምስጢር የለም። ምስጢር ሕግ ያልተጻፈ በቃሉ ብቻ የሰማው ሌላ የለም። ተመልከቱ እነዚህ ራባናት እየዋሹ ነው፣ ውሸት ነው። ቶራ በአልፔ አለ ያልተጻፈ ምስጢር ኦሪት አለ እያሉ የሚሉት ውሸት መሆኑን ከዚህ ነው የምታውቁት። ነገር ግን የተጻፈበትን
በሙሴ ሕገ ኦሪት የሰጠህን ያስረከፍህን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። ለምን ነው እንደዚህ ብሎ የሚያዘው? የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም ነው ብሎ እግዚአብሔር አባ ኢያሱን ያዘዘው። እና ወገኖች ቤተ እስራኤሎች እነዚህ ራባናት ፈረንጆች ያልተጻፈ ሚስጥር ኦሪት አለ እኛ ብቻ የምናውቀው እኛ ብቻ የጻፍነው ይኸው እንዳይጠፋ ብለን ነው እኛ በምሽና በግማራ በታልሙድ የጻፍነው። ከዛ አላኻውን እያወጣነ በዛ ባላኻው ብቻ አላኻውን ሕግ ነው እኛ የጻፍነውን ያሰብነውን ሕግ ነው የምንጠብቅ። ይኸው ከዛ ሁሉ ምሽና ግማራ አላኻ ከሚለው ሁሉ አውጥተው ምንድነው ያወጡ? ከመቃብር እንዲከባለሉ ተመቃብር ሄደው እንዲሰግዱ ሬሳውን ከጸሎት ቤታቸው እንዲያገቡተይ ሰንበትን እንዲያረክሷተይ ይህን ሁሉ ርኩሰት ለማድረግ እንዲችሉ ይኸው ድብቅ ኦሪት ምስጢር ኦሪት አለ እያሉ ራሳቸው በጻፉት ያወጡት። ከዛ ካወጡት ነው ራሳቸው በሃይምሮአቸው ያሰቡትን በእጃቸው ጽፈው ይሄ የምስጢር ሕገ ኦሪት እግዚአብሔር በቃሉ ብቻ የነገረው ሙሴ ያጻፈው ምስጢር ኦሪት ነው እያሉ ይኸው እንዲህ ብለው እነዚህ እግዚአብሔርን የማይፈሩ ጨካኞች፣ ደፋሮች፣ አመፀኞች እነዚህ ራባናት እነሱን እኛ መከተል የለብንም ወገኖች። እነዚህ ውሸታሞች እግዚአብሔርን ከማይፈሩ ራባናት ጋር እኛ ከነሱ ጋር መሆን የለብንም። እነዚህ አይሁድ ፈረንጆች፣ ራባናት ፈረንጆችና እኛ አንድ አይደለንም። እኛ የቅዱስ እስራኤል ዘር ነን። እነዚህ ፈረንጆች አይሁድ ግና ከምን እንደመጡ እኛ አናውቅም። ቀለማቸው እንደ ቀለማችን አይደለም። ተመልከቱ፣ ሃይማኖታቸው እንደ ሃይማኖታችን አይደለም። ኦሪታቸው ቶራ በአልፔ ድብቅ ኦሪት ነው እያሉ ራሳቸው የጻፉት ነው። የእኛ ግና የሙሴ ሕገ ኦሪት የተጻፈው ነው። ሌላ ሕገ ኦሪት የለም። ውሸት ነው የሚናገሩት እነዚህ ፈረንጆች። ይህን ለማለት ነው ወገኖች። እኔም ወዳችሁ ማከብራችሁ እኔ ልጃችሁ ወይም ወንድማችሁ ጸጋ አምላክ ይግዛው ነኝ። ሰላም ወገኖች።